በራስ መተማመን ስሜት ከሌለ ይህንን አድምጥ። ከዕለታት አንድ ቀን አንድ ቁራ ዛፍ ላይ ወጥቶ ያለቅሳል። ከሚያለቅስበት ዛፍ ስርም አንድ መነኩሴ ተቀምጦ ጸሎት እያደረገ ነበር። እነሆም የቁራው እንባ ወርዶ ከመነኩሴው አናት ላይ ያርፋል። መነኩሴውም ቀና ብሎ በማየት ቁራውን ያየዋል። መነኩሴውም ወደ ቁራው ጠጋ ብሎ ለምንድነው የምታለቅሰው? ለምንድንስ ነው እንደዚህ የምትጨነቀው? ይለዋል። ቁራውም እኔ ማንም የማይወደኝ ማንም የማይፈልገኝ ሰውም የማይቀበለኝ ፍጡር ነኝ ይለዋል። ለምን እንደዚህ ትላለህ? ለምን በራስህ ታፍራለህ? ይለዋል። መነኩሴውም የሰው ፍጡር እንኳን ወለኔ ምግብ ሰጥቶኝ የማያውቅ ፍጡር ነኝ ይለዋል። መነኩሴውም እኔ በአስማት የተሞላሁ ነኝና ወደ ማን ልቀይርህ? ማን ደስ ይልሃል? ይለዋል። ቁራውም በመቀጠል እኔ ዳክዬን ነው የምፈልገው፣ እንደ ዳክዬ ቆንጆ የሚያምር ሰውነት እንዲኖረኝ ነው የምፈልገው ይላል። መነኩሴውም ይሄን እንዳደርግልህ ከፈለክ ዳክዬን ሄደህ በሕይወቱ ደስተኛ እንደሆነና በሕይወቱ አሪፍ ላይ እንዳለ ጠይቀው ይለዋል። ቁራውም የመደሰት ስሜት እየታየበት ወደ ዳክዬ በመብረር ይሄዳል። ከቦታው ላይም ሲደርስ ዳክዬ እየዋኘ ያገኘዋል። ቁራውም ቀጠለ፣ ምን ያክል ውብ ነህ፣ በጣም የምታምር ሰውነትህ ነጭ ልክ እንደ ወተት ነው ይለዋል። ዳክዬውም አይ ጓደኛዬ፣ እንዲሁም እኔ ነጭ ሙሉ ነጭ ብቻ ነኝ ይለዋል። እኔስ ሙሉ ነጭ ነኝና በዓለም ላይ ብዙ ቀለማት አሉና እሱን የተዋበ ፓሮት ነው ይለዋል። ሄደህ ፓሮትን ብትጠይቀው አሪፍ ነው ይለዋል። ቁራውም በመብረር ወደ ፓሮት ያመራል። ፓሮትንም እንዲሁ ሄዶ ይጠይቀዋል። ፓሮት ሆይ አንተ ውብ ነህ፣ ሙሉ ቀለማትን የያዝክ ነህና በሕይወትህ ደስተኛ ነህ ወይ ብሎ ይጠይቀዋል። ፓሮትም እኔ ለመብረርና ወጥቼ ለመዝናናት ብቁ አይደለሁምና እንደ ሰው ታወራለህ፣ ቋንቋም ትችላለህ እያሉ በቤት ውስጥ ታፍኜ ነው የሚውለው፣ እኔ በሕይወቴ ደስተኛ አይደለሁም ይለዋል። ቁራውም በሕይወቱ ደስተኛ ሊሆን የሚችል አዋፍ ስለዚህ ማን ሊሆን ይችላል? ካንተ ውጭ ማን የተዋበ ማን በቀለማት ያማረ ሊሆን ይችላል ብሎ ፓሮትን ይጠይቀዋል። ፓሮትም እንደዚህ ያማረ በዓለም ላይ ውብ ቀለማት ያሉት ፒኮክ ነው፣ ፒኮክን ሄደህ ብትጠይቀው በሕይወቱ ደስተኛ ሊሆን ይችላል ብሎ ለቁራ ይነግረዋል። ቁራውም እየበረረ ወደ ፒኮክ ይሄዳል። ፒኮክንም እስር ቤት በሚመስል ነገር ታስሮ ለሕዝቡ በጉብኝት ላይ ያገኘዋል። ፒኮክንም ይጠይቀዋል። ፒኮክ ሆይ አንተ ውብ ነህ፣ ማራኪ ነህ፣ ሰውም ወደ አንተን ለማየት ይመጣል፣ በዚህም የተነሳ ምግብም ይሰጡሃል፣